አሁን ከናንተ ጋር ተደምሬ እንደዚህ መሰቃየው ድረስ የሆነ ሚሳኤል ምናምን እያደራጁ 50 ሺህ ወታደር ላይ ምናምን እያደራጁ ጭብጦ ምን ይረዳ ምን ይመስል ሰማይ አይቀርም ከዛስ ዳዲ ምን ይዘህ ትመጣለህ? ልጆች አሉት ወይ የምትሄድበት ቦታ ማን ነው ስማቸው? እንዴት ነው ልጅ ያለውን ሰው ቀጥራችሁ ለምን ቆየ አትበሉ። እኛ እኮ ስንት መሰናከል አልፈን እኮ ነው የምንመጣው። ኢንተርቪው አለ። ልጆቻችን ኢንተርቪው የት ነው የምትሄደው? ማጋ ነው የምትሄደው? ስትመጣ ምን ይዘህ ትመጣለህ? ተልኮ ተቀብለን ነው የምንወጣው። ሰላም ልንል ጎንበስ ስንል ወይ በእጃቸው ይነኩናል። ነጭ ልብስ ወይ የሆነ ልብስ ነው የለበስነው፣ እሱን እንቀይራለን። 3-4 ልብስ ነው ቀያይረን የምንወጣው። አረፈር ኤክስትራ ታይም ስጡን። አይ ልጆች ሳሉ 1 ሰዓት እንጠብቀው። አትሰላችሁ። እያንዳንዱን ተጠይቀን ነው የምንወጣው። ተነግሮ ምንድነው ሄደ ምንድነው የምታደርገው? ከዛስ ማጋን ከዛስ ዳዲ ምን ይዘህ ትመጣለህ? ልጆች አሉት ወይ የምትሄድበት ቦታ ማን ነው ስማቸው? እንዴ ብራዘር ስትወልድ ታየዋለህ። እንዴት ነው እንዴ አባዬ? የደሞዙ ነገር ስንት ነው? እንዴ አባዬ ደሞዝ እኮ የለውም ማለት ቮለንቲር ነኝ ቮለንቲር ነኝ ደስታራ ለምሳ ሽንቴ ሳይመጣ አይቀርም እናስታርቀው ሰው አለብኝ። አባዬ ወዴት ነው? ይካይ እኔ የምልሽ ቮለንተሪ ደሞዙ ስንት ነው? ሰላም አለይኩም። ወአለይኩም ሰላም። መንገድ ላይ አትቀመጡ ይላል ሐዲሱ። ሐዲሱን ጨርሰዋ ከተቀመጣችሁም አይናችሁን ሰበር አድርጉ ዳዋም አድርጉ ተብሏል። خير إن الحمد لله ونستعينه ونعوذ بك من شرورنا ومن سيئاتنا من يهده الله فلا مضل له ومن አመሰግናለሁ ብራዘር። ለቆሻሻው ነው ወንድሜ። እንዴት አይነት ጥሩ ሰው ነው በእናትህ። ሸክሜን ነው አቀለልከው። ኢትዮጵያ ለማደግ ልክ እንዳንተ አይነት ደግ ሰዎች ያስፈልጓታል። ቆሻሻው ትንሽ ስለሚሸት እዛው ብጥል የተሻለ ነው። ምክንያቱም ጥሩ ሰዎች ያስፈልጉናል። ጓደኛዬ የደወለልኝና ምን እንዳለኝ ታውቃላችሁ? 1 ሳምንት ሆኗታል። ይሄው ባለቤቴ ኮምፒውተር ላይ ስቀመጥ፣ ላፕቶፔን ስነካካ፣ ስልኬን ስነካካ፣ ቲቪ ስቀያይር፣ ሶፋ ላይ ስቀመጥ ምንም ኮምፕሌን የለም። ልጆቹን አገዘኝ አትል ምን አትል በቃ ዝም አለቻል። ምንም ሳትል አስመርምራት ታማለች አልኩት። ሄዶ እውነትም ቼክ ሲያስደርጋት ጉሮሮዋን ኢንፌክሽን ነው ምናምን አሉት። ምክንያቱም እኔ ሚስቶች ዝም ሲሉ አይመቸኝም። ሚስቶች ዝም ካሉ የሆነ ነገር ማዕበል ሊመታ ነው ቤቱ። የሆነ ሚሳኤል ምናምን እያደራጁ 50 ሺህ ወታደር ላይ ምናምን እያደራጁ እንደዚህ ነው የሚመስለኝና እኔ እንደውም ባለፈው ዕለት ሚስቴ ዝም ስትል ጠፍታለች ብዬ ፖሊስ አመለከትኩ። እኔ ዝም ስትል ደስ አይለኝ። ማውራት መለፍለፍ አለባት። የሆነ ነገር ኮምፕሌን ማድረግ ዝም ካለች እንዴ ሩሲያን ወይ አሜሪካንን ወይ እንደዚህ ቻይናን ምናምን እያማከረች ነው የሚመስለኝ። የጦር ሰራዊት ምናምን 50 ሺህ ወታደር ልትልክብኝ እንደዛ ነው የሚመስለኝ። ኧረ ዝም ካሉ ችግር አለ። ተደራደር ጂም አዑዙ ቢላሂ ሚነ ሸይጣን አንተ ምን ያደረክ ነው? እኔ አሁን ከናንተ ጋር ተደምሬ እንደዚህ መሰቃየው ድረስ ምንድን ነው የምታስተምረው አሁን አንተ? እዚህ ከጂማ አጠገብ የሚገኘው ምንድን ነው? በሶ ነው። አንተ ላይ መድረሳ እንኳን ቢቋቋምብህ መቼም ቢሆን አሊም አትሆን። ጭብጦ ምን ይረዳ ምን ይመስል ይረዳ ማን ነው የሚስቀው? ጸጥ አንተ ሰውዬ ልጆችን እንደዚህ እየሰደቡ ነው እንደሚያስቀሩት። ጽበይ እንደነዚህ አይነቶች ናቸው ነገ አድገው ፈትዋ ካልሰጠው የሚሉ። ያው ኡስታዛቸው ተሳዳቢ ከሆነ ምን ያድርጉ? እነሱም ተሳዳቢ ነው የሚሆኑት። አሁን እኔን ለመናገር ነው አሽሙሩ አልገባኝም ወይስ ምንድነው? ልጆቹን እያስቀራውበት ነው። አትረብሽ አደብ አድርገው ላቅራበት። በዚህ ሁኔታውማ ልጆቹ ከመድረሳ ቢቀሩ ነው እንጂ ቁርአን አይቀሩም። ሟርት ሐራም ነው።